እንግዲህ በቀጥታ ወደ ጉዳይ ስገባ ማለት ነው ኢሞ ላይ ማድረግ ያለባችሁ ሶስት ነገሮች ነው ዛሬ የማሳያችሁ ማለት ነው። የመጀመሪያው ኢሞ ላይ እናንተን ስክሪንሹት እንዳያደርጋችሁ ቪዲዮ ስታወሩ፣ ቻት ስታደርጉ፣ ፎቶ ስትላላኩ የተለያዩ ነገሮች እናንተን ኢሞ ላይ ስክሪንሹት እንዳያደርጓችሁ ወይም ደግሞ ስክሪን ሪከርደር እንዳያደርጓችሁ ማለት ነው ማስተካከል ያለባችሁን ሴቲንግ አሳያችኋለሁ። መጀመሪያ ወደዚህ እገባለሁ ማለት ነው። ኢሞአችሁ ላይ ከገባችሁ በኋላ ወደ ሴቲንግ ትገባላችሁ። ኢሞ ሴቲንጋችሁ ላይ ከገባችሁ በኋላ ማለት ነው ሲኪዩሪቲ ኤንድ ፕራይቬሲ የምትላለች እዚህ ጋር ማለት ነው። እንግዲህ እዚህ ላይ ከገባችሁ በኋላ እዚህ ጋር የመጀመሪያው ላይ እንደምትመለከቱት ቻት ኤንድ ኮል ፕራይቬሲ የምትላለች እዚህ ጋር ማለት ነው። እሷ ጋር ትገባላችሁ። ዘን እዚህ ጋር እንደምትመለከቱት የኔ እንትን ስለሆነ የኔ ስለዘጋሁት ነው ማለት ነው። የእናንተ እንደዚህ ሆኖ ነው የምታገኙት። ይህንን ብሎክ ስክሪንሻት ፎር ኮል የሚለው ማለት ነው። ይህንን ኦን ማድረግ ይጠበቅባችኋል ማለት ነው። ይህን ካደረጋችሁ ቪዲዮ ስታወሩ፣ ቻት ስታደርጉ የተለያየ ነገር እናንተን ስክሪንሾት እንዳያደርጉ ከልክላችኋል ማለት ነው እና ማንም ማድረግ አይችልም ማለት ነው። ወደ ሁለተኛው ስገባ ኢሞ ላይ ማድረግ ያለባችሁ ነገር ወደ ሴቲንግ ከገባችሁ በኋላ የእናንተን አካውንት ሌላ ሰው እየተጠቀመበት ሊሆን ይችላል። ምናልባት ስልካችሁ ስትለውጡ ኢሞአችሁን በደንብ ካላጠፋችሁ ማለት ነው የእናንተ ስልክ ቢያስገባ ቀጥታ ሊከፍትለት ይችላል ማለት ነው። ስለዚህ ሌላ ቀፎ ውስጥ የእናንተ አካውንት ካለ ማለት ነው ወደ ሴቲንግ ትገባላችሁ። ወደ ሴቲንግ ከገባችሁ በኋላ ማለት ነው ላሳያችሁ። እዚህ ጋር መልሼ ሴቲንግ ትገባላችሁ። እዚህ ጋር ሴቲንግ ከገባችሁ በኋላ እዚህ ጋር መጨረሻ አካባቢ ማለት ነው ማኔጅ ዲቫይስ የሚል አለ። እዚህ ጋር እንደምትመለከቱት እዚህ ጋር ማለት ነው ማኔጅ ዲቫይስ የሚለው ጋር ትገባላችሁ። ከገባችሁ በኋላ እኔ ጋር እንደምትመለከቱት ከረንት ብቻ የሚል ከሆነ ትክክል ነው ማለት ነው። እናንተ ቀፎ ላይ ብቻ ነው ያለው። ነገር ግን እዚህ ከረንት ከሚለው ውጭ ማለት ነው ሌላ ካለ ማለት ነው ሌላ ሰው እየተጠቀመበት ነው ማለት ነው። እዚህ ጋር የምትመለከቱት ከረንት የምትላለች እዚህ ጋር እንደዚህ ከሚለው ውጪ ወደ ታች ሌላ አካውንት ካለ ማለት ነው ያንን በመንካት ዲሌት ማድረግ አለባችሁ ማለት ነው። ከረንት የሚለው ብቻ ነው መቀመጥ ያለበት እዚህ ጋር እንደምታዩት ማለት ነው። መልቲ ዲቫይስ የሚለው እዚህ ጋር በፍጹም ኦን ማድረግ የሌለባችሁ ነገር ነው። እዚህ ጋር አሁን እኔ ብሞክረው ሲኩሪቲ አለርት እየሰጠኝ ነው እንደምትመለከቱት። እዚህ ጋር ሌላ ቀፎ ላይ መጠቀም ወይም ደግሞ ሌላ ሰው እንዲጠቀምበት ፍቃድ መስጠት የተለያየ አማራጭ ላይ እንዲሆን ማድረግ ማለት ነው። እኔ ሌላ ቀፎ ላይ እንዲሆን አልፈልግም። እዚህ ላይ ብቻ ስለሆነ ይህንን ኦን አላደርግም ማለት ነው። እናንተም ኦን ማድረግ የለባችሁም ይሄንን። ሶስተኛ ላሳያችሁ የወደድኩት ማለት ነው ተመልካቾቼ ቮይስ ክለብ የሚል አለ። እዚህ ጋር የተለያዩ ቮይስ እንትኖች አሉ ማለት ነው። እየመጣ ሊረብሻችሁ ይችላል። የተለያየ ነገር የማትፈልጉት ነገር የምትሰሙበት ምናምን አይነት ነገር ሊሆን ይችላል። ይሄንን ማጥፋት ከፈለጋችሁ ማለት ነው ወደ ሴቲንግ ትገባላችሁ። ቅድም እንዳሳያችሁ ሴቲንግ ላይ ትገባላችሁ። እዚህ ጋር ሴቲንግ ከገባችሁ በኋላ እዚህ ሁለተኛው ላይ ፋንክሽን የሚል ይታያችኋል ማለት ነው። ሁለተኛው ላይ ፋንክሽን የሚል ከገባችሁ በኋላ እዚህ ጋርም አሁን ሄዳችሁ ሾው ቮይስ ክለብ ይላል እዚህ ሁለተኛው ላይ ማለት ነው። ይህንን ኦፍ ማድረግ ማለት ነው። አያችሁ እኔ አሁን ኦፍ አድርጌዋለሁ። የለም ማለት ነው። አሁን ያለው እዚህ ጋር ኮንታክቴ እና እዚህ ጋር ቻት የማደርግበት ብቻ ነው ማለት ነው። እንደዚህ አድርጋችሁ ማጥፋት ትችላላችሁ ማለት ነው። ሌላ የመጨረሻው ምንድነው ላሳያችሁ የወደድኩት ማለት ነው ኢሞ ላይ እንዴት እናንተ የፈለጋችሁትን መጥሪያ ማድረግ ትችላላችሁ። መዝሙር ሊሆን ይችላል፣ ነሽዳ ሊሆን ይችላል። የምትፈልጉትን ነገር መጥሪያ ማድረግ ትችላላችሁ ማለት ነው። ይሄንንም አሳያችኋለሁ። ቀጥታ ወደ ኢሞ ሴቲንጋችሁ ከገባችሁ በኋላ ኖቲፊኬሽን የምትላለች እዚህ ጋር እንደምትመለከቱት መጀመሪያ ላይ ማለት ነው። እዛ ኖቲፊኬሽን ከገባችሁ በኋላ ቀጥታ ኮል የሚለው ጋር ትሄዳላችሁ ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ማለት ነው ኮል የሚል አለ። እዛ ጋር ከገባችሁ በኋላ እዚህ ሁለተኛዋ ላይ ሪንግቶን የሚላለች እሷ ላይ የፈለጋችሁትን መጥሪያ
ማድረግ ትችላላችሁ ማለት ነው። እዚያን ከነካችሁ በኋላ እዚህ ጋር ዩዝ ፎን ሪንግቶን ይላል። ቀፎ ላይ ያሉ መጥሪያዎች ማለት ነው። ኖርማሊ ስልኩ ላይ ያሉ ኖርማል መጥሪያ ማለት ነው። እንደዚህ ያሉ መጥሪያዎች ማለት ነው። ሌላ ደግሞ እዚህ ጋር ዩዝ ቪዲዮ ሳውንድ ይላል። እዚህ ጋር ምንድነው ለኢሞችሁ መጥሪያ ማድረግ የምትፈልጉት ከወደዳችሁት ከቲክቶክ ያወረዳችሁት ሊሆን ይችላል። ከተለያየ ነገር ያመጣችሁ ቪዲዮ ሊሆን ይችላል። ቀጥታ ወደ ምንም አውዲዮ ሳትቀይሩ ማለት ነው ጥሪ ማድረግ ትችላላችሁ እዚህ ላይ። እኔ ለምሳሌ እዚህ ጋር ያለችውን አጭር ቪዲዮ ነው የሚፈልገው። ይህን ቪዲዮ ይህን ጥሪ ማሳመሪያ ማድረግ እችላለሁ። ቀጥታ ድምፁን ነው የሚወስደው እሱ። ወደዚህ ስገባ ይሄንን ማለት ነው። ይሄን ተጠቅሜያለሁ ማለት ነው እኔ። እናንተም የፈለጋችሁትን መጠቀም ትችላላችሁ። ለዛሬ ያለኝ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። አካውንቱን ላይክ፣ ሰብስክራይብ በማድረግ እኔን ያበረታቱኝ። ኮሜንት ላይ ሌላ የምጨምርላችሁ ነገር ካለ ኮሜንት ላይ አሳውቁኝ። ስለነበረኝ ቆይታ አመሰግናለሁ። ደህና ሁኑልኝ።